ጊዜ እንደ ገንዘብ ዋጋ አለው። የጊዜ ጠባያት 5 ናቸው። አንዱን ቀን ከሌላው ቀን ተለይቶ በራሱ ቅዱስ ወይም ርኩስ አይደለም። በመሰረቱ ጊዜን መቆጠብም ሆነ ማባከን አይቻልም። 40ዎችና 50ዎቹ ዕድሜው የሀገሪቱን ውስጥ አንቱ የሚባል ሊቅ ወይም ደራሲ ወይም አሰልጣኝ ወይም ሌላ ሊሆን ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። የጊዜ አጠቃቀም በ21ኛው ክፍለ ዘመን ያሉ ሰዎች ውጤታማነት የሚወስነው በአብዛኛው ባላቸው ገንዘብና ዕውቀት ብቻ ሳይሆን ለጊዜ በሚሰጡት ትኩረትና የአጠቃቀም ብቃት ጭምር ነው። ስለዚህም አንድ አገልጋይ ያሉበትን አጠቃላይ ኃላፊነት በውስን ጊዜ ውስጥ አቻችሎ ተጠቅሞ በመንፈሳዊ፣ አእምሯዊ፣ ኢኮኖሚያዊ እንዲሁም ጤናማ በሆነ አቋም የተሻለ ኑሮ እንዴት መምራት እንደሚችል መጀመሪያ ማወቅ ያለበትን ነጥብ የጊዜ ጠባያት ነው። የጊዜ ጠባያት 5 ናቸው። አንደኛው ጊዜ ገለልተኛ ነው። ጊዜ ገለልተኛ ነው ሲባል አንዱን ቀን ከሌላው ቀን ተለይቶ በራሱ ቅዱስ ወይም ርኩስ አይደለም፣ ሊሆንም አይችልም ለማለት ነው። በሌላ አነጋገር ሮብ ከሐሙስ ተለይቶ ርኩስ ወይም ሐሙስ ከአርብ ተለይቶ ቅዱስ አይደለም። የሥራ ቀናትም ከሰንበት ቀናት በራሳቸው የተለዩ አይደሉም። ሆኖም በቀናቱ ወይም በዕለታቱ የሚከናወኑት ነገሮች ቀናቱን ጥሩና መጥፎ ሊያሰኛቸው ይችላሉ። ስለዚህም እያንዳንዱን ቀን አዲስ ነውና ጥሩ ነገር በመስራት እግዚአብሔርም ሰውንም ማስደሰት ይኖርብናል ማለት ነው። ሁለተኛው ጊዜን ቆጥቦ ለወደፊት መጠቀም አይቻልም። ይህ ማለት ጊዜ ሊጨብጡት ወይም ሊይዙት አይችሉም። የማያቋርጥ ሂደት ወይም ፍሰት ውስጥ ያለ ነገር ነው። ስለሆነም በኪሳችን ውስጥ እንዳለ ገንዘብ ወይም ሌላ ልንጨብጠው ልንይዘው እንደምንችለው ቁሳቁስ ዛሬ ካልተጠቀምንበት ቆጥበን ወይም አቆይተን ልንጠቀምበት እንችላለን። አንዴ ሳንሰራበት ሳንጠቀምበት ካለፈ ሌላ ከኛ ያልሆነ ገና የሚሰጠን ተጨማሪ ጊዜ እንጠብቃለን እንጂ ያለፈውን ጊዜ ድጋሜ መጠቀም አይቻልም። በመሰረቱ ጊዜን መቆጠብም ሆነ ማባከን አይቻልም። ጊዜውማ ከፍጥረት በፊት የነበረ ከዚያም በኋላ የሚኖር የማያቋርጥ ሂደት ነው። እሱን መገደብም ሆነ ማባከን ለኛ ሰዎች አይቻልም። ስለዚህም ጊዜን መቆጠብም ሆነ ማባከን ካልቻልን በእርግጠኝነት ልናተርፍ፣ ልንቆጥብና ልናባክን የምንችለው የራሳችን ህይወትን ብቻ ነው። ጊዜ ቆጠብን ወይም አባከንን ስንልም የራሳችንን ህይወት ማለታችን ልብ ልንለው የሚገባ ጉዳይ ነው። ሶስተኛው ጊዜ እንደ ገንዘብ ዋጋ አለው። ይህንን ለመረዳት አንድ ድርጅት ውስጥ ተቀጥሮ የሚሰራ ሰውን ማየት በቂ ይሆናል። ግለሰቡ ከድርጅቱ ደሞዝ የሚያገኘው ገንዘብ ወይም ሌላ ቁሳቁስ ከፍሎ ሳይሆን ጊዜውን ከእውቀት ጋር አጣምሮ በመሸጥ ነው። የሚሸጥ ከሆነ ደግሞ በአግባቡ ብዙ የሚያወጣበት የሚያስገኝበት ቦታ ልናውለው ይገባል። አብዛኛው ሰው ችግርም ዋጋ እንዳለው አለመረዳት ሳይሆን የት መዋል እንዳለበት አለማወቅ ነው። አብዛኛው ሰው በቀን 8 ሰዓት ሲሰራ ከኋላ በኋላም የተቀረው ሰዓት እንዴት አድርጎ ለመንፈሳዊ አገልግሎት፣ ለእውቀት ማግኛ፣ ለጤንነት ጥበቃ፣ ለማህበራዊ ግንኙነት፣ ለእረፍት ወዘተ አመጣጥኖ ሲጠቀም አይስተዋልም። በዚህ መንፈሳዊ ዝለትና ቁሳዊ ኪሳራ እየደረሰብን ይገኛል። በዋጋ ሊተመን የማይችለው ሰማያዊ ጸጋና በረከት ለማግኘት የምንመድበው ጊዜ ሁሌም ልናስተውለው ይገባል። አራተኛው ጊዜ በጊዜ ውስጥ ከፍተኛ ልዩነት ይፈጥራል። አንድ ነገር ወስኖ በጊዜ ውስጥ ለትንሽ ጊዜ ወይም ለትንሽ ደቂቃ በተከታታይ ማድረግ በተወሰነ ዓመታት ውስጥ ወስነው ባደረጉትና ባላደረጉት መካከል ያለው ልዩነት በግልጽ መለየት ይቻላል። ሆኖም ሁለት ሰዎች የሚለያዩት በወሰኑት ሳይሆን የወሰኑትን ሳያቋርጡ በተከታታይ ማድረጉ ላይ ስለሚበላለጡ ነው። ለምሳሌ አብዛኛው ወጣት በቀን 8 ሰዓት ማለትም በቀን 1/3 ዕድሜውን ደግሞ ሲሶውን በእንቅልፍ ያሳልፋል። አንድ የ25 ዓመት ወጣት ካሁን በኋላ 30 ዓመት የሚኖር ቢሆንና በቀን 8 ሰዓት ከመተኛት 6 ሰዓት ቢተኛ በቀን 2 ሰዓት፣ በወር 2 ሲባዛ በ30 60 ሰዓት ነው። በዓመት 60 ሲባዛ 12 720 ሰዓት ነው። በቀሪው ዕድሜው 720 ሲባዛ በ35 ዕድሜው 25200 ሰዓት ስራ ላይ መሆን ይችላል። አንድ ዓመት ወደ 8640 ሰዓት ነው። 25200 ሰዓት ማለት 2.9 ዓመት ወይም 2 ዓመት ከ11 ወር ማለት ነው። ታዲያ ይህ ወጣት በየቀኑ የቆጠባትን 2 ሰዓት ምናልባት ለንባብ ቢጠቀምባት 40ዎችና 50ዎቹ ዕድሜው የሀገሪቱን ውስጥ አንቱ የሚባል ሊቅ ወይም ደራሲ ወይም አሰልጣኝ ወይም ሌላ ሊሆን ይችላል። ከሌላው ሰውም 3 ዓመት የበለጠ እንደኖረ ማሰብ ይችላል ማለት ነው። አምስተኛው ማንኛውም እንቅስቃሴ ጊዜን ይፈልጋል። ይህ ማለት አብዛኛው ጊዜ ነገሮችን 2 ጊዜን ይፈልጋሉ። ይህ አንዴ ሲታሰብ ሲሆን ሁለተኛው ደግሞ የታሰበው ሲከናወን ነው። ነገር ግን አልፎ አልፎ ሳይታሰቡ የሚከናወኑ ድርጊቶች ይኖራሉ። ለምሳሌ ስናስነጥስ ለድርጊቱ እንጂ አሁን ማስነጠስ አለብን ብለን አስበን ተጨንቀን ስለማናደርገው ለማሰብ ጊዜ አናጠፋም። በሌላ በኩል ደግሞ ላናከናውናቸው እንዲሁ ወደ አእምሯችን የሚመጡ ሐሳቦች አሉ። እነዚህ ደግሞ በምናስብበት በምናሰላስልበት
ወቅት የምናጠፋው ጊዜ እንጂ ለማናከናውነው የምናጠፋው ጊዜ የለም። ሆኖም ለማሰብ ወይም ለማከናወን ወይም ሁለቱም ሂደት ውስጥ የሚያልፍ ማንኛውም ሁኔታዎች፣ ክስተቶች ጊዜን ይፈልጋሉ። እዚህ ጋር ልብ ልንለው የሚገባው የሐሳቡ ወይም የተግባሩ ትልቅነት ወይም ግዘፍ ሳይሆን እያንዳንዱን የሰናፍጭ ቅንጣት ያህል የምታክል ሐሳብም ሆነ ክንውን ድርጊት ጊዜ መጠየቁን መፈለጉን ልብ ማለት ያስፈልጋል። ስለዚህ በጊዜ አጠቃቀማችን ግምት ውስጥ መግባት ይኖርባቸዋል ማለት ነው። ክፍል 2 ይቀጥላል። ይቆየን።